አረቄ ያለቀች ማለት ነው። እሺ ደግሞ ለበኋላዬ ለምን አምላኬ በማይፈተነው ፈተንከኝ? ለምን? ይቅርታ ወንድሜ። ዝጊ። ኮምፓስ የደፋሽው ቤቴን ታውቂዋለሽ? አላውቀውም። እኔም አላውቀውም። የሚያውቀውን ደፋሽው። ተነስ ምራኝ፣ ተነስ ምራኝ። ምንም ላደርግልህ አልችልም። ሁሉ ነገር ያለው ቢሮ ነው። ሲኦል ቢሆንም እከተልሻለሁ። እሺ ና ግባ። ደፋሽው። ወይኔ! እሺ ምን ላደርግልህ? ሙዚቃ ይኸው ራሱ ነው። ልንለያይ ነው ወይ? ልንለያይ ነው። ግባ። አረፍበት። ምኑን አረፍኩት? እዚህ ላይማ እንኳን አረፉ። ጭራሽ እቃችሁን ከውጭ ነው የምታስመጡት። ኧረ ሀገር ውስጥ ነው የተሰራው። ኧረ እባክሽ እኛ እናውቅም አይደል? ፊውቸሪስቲክ እያለ ስሚ፣ እኛ ስንጠጣ በቃ ምንም ማናቅ ነው አይደል የሚመስላችሁ? እኔ እኮ የምጠጣው ያነበብኩትን ለማወራረድ ነው። ፊውቸሪስቲክ ኢንቴሪየር ዲዛይን እንባላለን። ላለፉት በርካታ ዓመታት ከትላልቅ ተቋማት ጋር ይህንኑ ስራ ስንሰራ ቆይተናል። እና የት ሄጄ ነው ያላወቅኳችሁ? ለነገሩ ማን ይጠጣልኝ? ለትላልቅ መንግስታዊ ተቋማት፣ ለኢንሹራንስ ኩባንያ፣ ለኤንጂኦ፣ ለጂም ቤቶች እንዲሁም ለተለያዩ መኖሪያ ቤቶች ውብ የሆኑ ኢንቴሪየር ዲዛይኖችን ሰርተን አስረክበናል። ዋው! ታዲያ መቼ ነው የሰው የምትጀምሩት? እኔ እኮ ኢንቴሪየር እኮ አሪፍ ነው። ትንሽ ኤክስቴሪየር ግን ትንሽ ታስፎግራለች። ያው በነካጃችሁ ቦረሽ ብታረጓት። አረቄ እስኪ ለምን ስራ አልሰጥህም? ከትንሽ ተነስተህ ታድጋለህ። እሱን ያዥልኝ። ብዙዎች ከትንሽ ተነስቼ ሲሉ ሰምቻችኋል። ልንለያይ ነው ወይ? እሺ የቱን ልንቀለው? የቱን ልፍለጠው? የቱን ልቁረጠው? ከየቱ ልጀምር? ከመማር ጀምር። ከ500 ካሬ በላይ ተንጣሎ በሚገኘው የወርክሾፕ ስፍራችን በዘመናዊ መቁረጫ ማሽኖች በመታገዝ ለትላልቅ ድርጅቶች ሙሉ የእንጨትና የፋብሪኬሽን ስራዎችን እንሰራለን። ምንድነው? ስሩ እንጂ ፊውቸሪስቲክ ይለያል። በእነዚህ ስልኮች ይደውሉልን። ፊውቸሪስቲክ ኢንቴሪየር ዲዛይን